ህይወትህ እንዳይቀየር የሚያደርጉ የጓደኛና የቤተሰብ አይነቶች። የመጀመሪያዎቹ ምንም ነገር ስትነግራቸው አይቻልም የሚሉ። እነዚህ ሐሞታቸው የፈሰሱ ሰዎች ሁልጊዜም አንተን የሚለኩክ በራሳቸው አቅም ነው እና ምንም ነገር ስትነግራቸው ኔጌቲቭ ሳይዱን ብቻ ነው የሚነግሩ። ከነዚህ ጋር መቀጠል ከሆነ አወዳደቅህ አያምርም። ሁለተኛዎቹ ጥገኛ ተስፋ ያላቸው ሰዎች። ለምሳሌ ውጭ ሀገር ዘመድ ሊኖራቸው ይችላል። ያ ሰው ከሀገር ያስወጣኛል ብለው የሚያስቡ ከሆነ ወይ ደግሞ ቤተሰብ የሆነ ነገር ያደርግልኛል ብሎ የሚያስብ ከሆነ በራሱ ምንም አይነት እንቅስቃሴ አያደርግም። ስለዚህ አንተ የምትጀምረውን እያንዳንዱን እንቅስቃሴ ያጣጥልብሃል። እሱም ያንን ተስፋ ስለሚያደርግ መስራት አይወድም። ስለዚህ እሱን እየሰማ ከሱ ጋር የምታለምጥ ከሆነ የሆነ ሰዓት ይሄ ልጅ ከሀገር ሊወጣ ይችላል ወይ ቤተሰቡ ሊቀይረው ይችላል። የዛኔ አንተ አጨብጭበህ ትቀራለህ። ሶስተኛ አማራሪና አሳባቢ ጓደኞች ካሉ። ለምሳሌ ለሆነ ነገር ስትነግራቸው የአገሩን ሁኔታ፣ የቤተሰብ ሁኔታ፣ እድገት እንደሌለ፣ እንደማታሸንፍ፣ እንደማታደርገው ደጋግመው የሚያወሩ ከሆኑ እነዚህ የአእምሮ ኮሳሳ ይባላሉ። ስለዚህ እንደዚህ አይነት ኮሳሳ አስተሳሰብ ያላቸው ጓደኞችና ቤተሰቦች ካሉ ርቀትህን ጠብቅና ህይወትህን ቀይር።